ስራ ገቢ ማሳወቂያ ቅጽ ነው የምናየው። ይሄንን የንግድ ስራ ገቢ ማሳወቂያ ቅጽ ማን ይሞላዋል ከሚለውን ጀምርና የደረጃ ሀ ግብር ከፋይ የሆኑት በሙሉ መሙላት ይጠበቅባቸዋል። ሌላ ደግሞ የደረጃ ላይ ግብር ከፋዮች ሆነው ሂሳብ መዝገብ መያዝ ፈቃደኛ የሆኑት ነው የተፈቀደላቸው ከሆኑ የሙያ አገልግሎት ተብለው ከ1 እስከ 8 የተገለጹት በአዲሱ አዋጅ ላይ የተዘረዘሩት የሂሳብ ስራ ባለሙያ፣ የጤና ባለሙያዎች፣ የጥብቅና ባለሙያዎች እነዚህ ሁሉ ግብር ከፋዮች የሂሳብ መዝገብ መያዝ ስለሚገደዱ ይሄን ሂሳብ መዝገብ ይሞላሉ ማለት ነው። ሌላ ደግሞ ለተጨማሪ እሴት ታክስ የተመዘገቡ ግብር ከፋዮችም በፈቃደኝነት የተመዘገቡ ግብር ከፋዮችም ምን ያደርጋሉ ማለት ነው ይሄን ቅጽ ይሞላሉ ማለት ነው። ይሄን ቅጽ ስንሞላ ከባለፈው አመታት ለየት የሚለው ምንድነው በእያንዳንዱ የንግድ ስራ መስክኗል ማለት ነው። ስለዚህ እዚህ ላይ እናስገባለን የንግድ ስራ ፍቃድ 1 ቁጥር 2 ቁጥር ያልነው የንግድ ስራ ፍቃድ ቁጥሩ የሚሞላበት ይሆናል ማለት ነው። ለምሳሌ ከሚያስቀምጥ ነው ይሄን 1 ቁጥር 2 ቁጥር ያልናቸው የንግድ ስራ ፍቃድ ካስገባን በኋላ ምን እናስገባለን የንግድ ስራ መስክ ኮድ እናስገባለን ባለ 5 አሃዝ የሆነውን ማለት ነው። ባለ 5 አሃዝ የሆነውን የንግድ ስራ መስክ ኮድ እንጽፋለን ማለት ነው። ከዛ ልክ ኮዱን ስንጽፈው ከታች ኢዚክ ዲስክሪፕሽኑ ይመጣል ማለት ነው። ስለዚህ ግብር ከፋዩ ራሱ ነው የሚያስገባው የንግድ ስራ ፍቃድ ቁጥሩን ራሱ ነው የሚጽፈው፣ የንግድ ስራ መስኩን ራሱ ነው የሚጽፈው፣ ኢዚክ ዲስክሪፕሽኑንም ራሱ ነው የሚጽፈው። ይሄ ሴክተር ቤዝድ የሆነ የኢንካም ስቴትመንት ማሳወቂያ ቅጻችን ይሆናል ማለት ነው። አሁን የምናየው ምንድነው እስኪ ገቢ የምንላቸውን አርዕስቶች እናያቸዋለን ማለት ነው። የታክስ ማሳወቂያ ቅጻችን ላይ ገቢ የምንላቸው አርዕስቶችን ዘርዝረናቸዋል። በፊት ሴልስ ብለን 5 ቁጥር ላይ ነበረ፣ አዘር ኢንካም ብለን 10 ቁጥር ላይ ነበረ፣ 15 ቁጥር ላይ ቶታል ኢንካም ብለን ነበር ያስቀመጥነው። እሱን ኢንካም አሁን ዘርዘር አድርገናል። ለምንድነው ዘርዘር ማድረግ ያስፈለገው? ሙሉን 5 ቁጥር ገቢና 10 ቁጥር አዘር ኢንካም ብለን 15 ቁጥር ላይ ሚኒመም ታክስ መሰራት ስለሌለበት ማለት ነው። አዋጁ ከሚኒመም ታክስ ነፃ ያደረጋቸው የገቢ አርዕስቶች ስላሉት ገቢዎች ምን ማድረግ አሰብነ ማለት ነው በተናጠል ለማድረግ ነው ተሞክሯል ማለት ነው። ስለዚህ 5 ቁጥር ላይ በግብር አመቱ ከተከናወነ የዕቃ ሽያጭ አገልግሎት የተገኘ ኮሚሽን የማይከፈልበት ገቢ ነው። ይሄ ማለት ነው የኮሚሽን ስራ የሚሰራ ሰው ኮሚሽን የሚያገኝበትን ገቢ እዚህ ላይ አይጽፍም ማለት ነው። ለምሳሌ አንድ ድርጅት እንውሰድ። አንድ ድርጅት ውሃ ለምሳሌ ውሃ የሚያከፋፍል ድርጅት እንውሰድ። ውሃ ያከፋፍላል፣ አንዱ ሴክተሩ ነው። ሌላው ሴክተሩ ደግሞ ምን ይሰራል? ሌላ ጠቅላላ ንግድ ይሰራል ብለን እንውሰድ። ስለዚህ ውሃ የሚያከፋፍል ድርጅት ከውሃ ስራ ብቻ የሚያገኘውን ገቢ 10 ቁጥር ላይ ይጽፋል ማለት ነው። ከውሃ ኮሚሽን የሚሰላበት ስለሆነ ማለት ነው። ውሃ ሲገዛ ከፋብሪካው ጋር ውል ካለው ምን ይላል? በህግ ወይም በተዋዋዮች መካከል በተደረገ ውልና ዋጋቸው በመንግስት አካል በሚወሰን ወይም ቁጥጥር ከሚደረግባቸው ስራዎች የተገኘ ኮሚሽን የሚሰላበት ጠቅላላ ገቢ ይላል። ስለዚህ ይሄ ሰውዬ አሁን ሴክተር 1 ላይ እንሂድና ሴክተር 1 ላይ 10 ቁጥር ላይ ምን እናስገባለታለን? ውሃ የገዛበትን ውሃ ኮሚሽን የሚሰላበትን እናስገባበታለን ማለት ነው። ለምሳሌ 100 ሺህ ብር እንበል። 10 ቁጥር ላይ 100 ሺህ ብር ብንል ይሄ 100 ሺህ ብር ምንድነው? የድርጅቱ ገቢው ነው። ግን የምንድን ገቢ ነው? ኮሚሽን የሚሰላበት ስለሆነ ኮሚሽን የሚሰላበት ገቢ ከሆነ 100 ሺህ ብር ስንት ላይ እናስገባለን? መስመር ቁጥር 10 ላይ እናስገባለን ማለት ነው። ይህ ኮሚሽን ስንት ብር አገኘ ብንል ለምሳሌ 100 ብር አገኘ ብለን ብናስብ 100 ብሯን ስንት ላይ እናስገባታለን? መስመር ቁጥር 15 ላይ እንጽፋታለን ማለት ነው። መስመር ቁጥር 15 ላይ ስንት እንላለን? 100 ብር። ከ100 ሺህ ብር የሚያገኘው ገቢ 100 ብር ነው። ስለዚህ ባለፈው ባየነው መንገድ ማለት ነው ከዚህ 100 ብር ላይ ነው ሚኒመም ታክስ መንግስት እየጠየቀ ያለው ማለት ነው። 100 ሺህ ብሩ ላይ ግን መንግስት የሚጠይቀው ምንድነው? የተጣራ ወጪው ከወጣ በኋላ በተጣራ ገቢው ላይ ነው እንጂ የሚጠይቀው 2.5 አይጠየቅበትም። ስለዚህ ይሄን ገቢ ለመለየት ነው የተጠቀምነው ማለት ነው። ከዛ ይሄ ድርጅት ሌላ ገቢ የለውም እንበል። በዚህ ሴክተር ሌላ ገቢ የለውም ጨረሰ ማለት ነው። የገቢ አርዕስቱን እስከ ስንት ያለው ማለት ነው? ከመስመር ቁጥር 5 እስከ መስመር ቁጥር 45 ያለውን ከመስመር ቁጥር 5 እስከ መስመር ቁጥር 45 ያለውን ገቢ ምን የለውም ማለት ነው? ሌላ ገቢ የለውም እንበል። ሴክተር 2 ሌላ ንግድ ስራ ፍቃድ አለው። ሴክተር 2 የሚባል ምንድነው የሚሸጥ? ይሄ ደግሞ ጠቅላላ ንግድ ነው የሚሸጥ፣ ሌላ ንግድ ማለት ነው። ሌላ ንግድ ሲሸጥ ሆቴል ሊኖረው ይችላል፣ ምግብ ቤት ሊኖረው ይችላል። ያገኘውን ገቢ ምን እንለዋለን? 5 ቁጥር ላይ እንጽፍለታለን። 5 ቁጥር ላይ 500 ሺህ ብር አሁን አገኘ እንበል። ይሄ 500 ሺህ ብር ምን አይነት ገቢው ነው? ኮሚሽን የሚሰላበት አይደለም፣ የኮሚሽን ንግድ አይደለም ይሄ ማለት ነው። ስለዚህ ምንድነው የምናደርገው? 500 ሺህ ብርን መስመር ቁጥር 5 እናስገባለን። ስለዚህ የኮሚሽን ገቢ ስለሌለው 10 እና 15 ላይ አናስገባም ማለት ነው።
20 ቁጥርም አናስገባማት። ምክንያቱም ምንድነው የኮሚሽን ንግድ ስለሌለው። 25 ቁጥር ላይ ስንሄድ ከገቢ ግብር እፎይታ ከተሰጠው የተገኘ የንግድ ስራ ገቢ እፎይታ ካለው ከዚህ ስራው ላይ ማለት ነው ብር እናስገባለን፣ ከሌለው አንሞላም ማለት ነው። 30 ቁጥር ላይ ስንሄድ በሀገራት የሁለትዮሽ ወይም ሶስትዮሽ ስምምነት መሰረት ግብር የማይከፈልበት ገቢ አለ። ይሄ ደግሞ ባይላተራል አግሪመንት ያላቸው ሀገራት ያገኙትን ገቢ የሚጽፉበት ነው። ግብር እንዳያሰላበት አድርገናል ማለት ነው። መስመር ቁጥር 35 ስንሄድ በህግ የተፈቀደና አማራጭ አነስተኛ ግብር የማይመለከተው ገቢ በኪሳራ ምክንያት ብለን ባለፈው በክፍል አንድ ያነሳ ነው ማለት ነው። በኪሳራ ምክንያት ግብር የማይመለከታቸው ገቢዎች ካሉ እንደገና እነዚህ ኪሳራ ምንድናቸው? ድርጅቱ በቃ ኪሳራ ላይ መሆኑን የሚያረጋግጥ ምን ብለናል? ከፍርድ ቤት ማስረጃ ሲያመጣ ያላቸው ማለት ነው። እነዚህ አይነት ገቢዎች ካሉት ያን ገቢ መስመር ቁጥር 35 ላይ ይጽፋል። ታክስ የሚከፈልበት ሌሎች ገቢዎች ካሉት አሁን ይሄ ድርጅት ምንድነው ብለናል? ምግብ ቤት ነው ብለናል። የመጀመሪያ 500 ሺህ ብር ገቢ ያገኘ ብለናል። አሁን ታክስ የሚከፈልበት ሌላ ገቢ ያገኘ 500 ሺህ ብር የምን ነው? የምግብ የምናምን ነው። ሌላ ደግሞ ወይ መኪና ነበረው መኪናውን ሽጦ ወይ ደግሞ ፊክስድ አሴት ነበር ያን ፊክስድ አሴት ዲስፖዛል ሲያስወግደው ሽጦ ያገኘው ገቢ ካለ መስመር ቁጥር 40 ላይ እናስቀምጣለን። ለምሳሌ እዚህ ላይ 20 ሺህ ብር እንበል እቃውን ሲያስወግድ ያገኘው ሽያጭ ገቢ ማለት ነው። ስለዚህ ታክስ የማይከፈልበት የሰንጠረዥ ገቢዎችና ሌሎች ገቢዎች ማለት ደግሞ ሰንጠረዥ ላይ የተዘረዘሩት ገቢዎች ዲቪደንድ ሊሆን ይችላል፣ ኢንተረስት ኢንካም ሊሆን ይችላል ማለት ነው። ለዚህ ድርጅት የነዛን ገቢዎች ደግሞ የከፈለበትን እዚህ ጋር 100 ሺህ ብር እናስገባለት። 100 ሺህ ብር ይሄ አሁን ምንድነው ታክስ የማይከፈልበት? ለምንድነው ታክስ የማይከፈልበት? ሰንጠረዥ የተከፈለበት ግብር የሰንጠረዥ መሰረት የተከፈለ ግብር የመጨረሻ ግብር ነው ስለሚለው አዋጁ ድጋሚ ግብር ከፋይ ግብር እንዲከፍል ስለማይገደድ ከግብር ነፃ እናደርገዋለን ማለት ነው። ስለዚህ እነዚህን ገቢዎች አስገባን። መስመር ሁለተኛ የንግድ ዘርፍ ላይ የመጀመሪያው ንግድ ዘርፍ ላይ አስገብተናል፣ ሁለተኛው ንግድ ዘርፍ ላይ አስገብተናል። ሁሉም የራሱን የሆነ ካልኩሌሽን ይሰራል ማለት ነው። አሁን እነዚህ ሴክተሮች በሴክተር 1 ሴክተር 2 ብለን ያስቀመጥነው ማለት ነው። ስለዚህ ሴክተር 1 ላይ ስንት ብር ያገኘ ድርጅቱ 100 ሺህ 100 ብር ነው የሚሆነው። 100 ሺህ 100 ብር ምን ነው የድርጅቱ አጠቃላይ ገቢ ይሄ ብቻ ነው ማለት ነው። ስለዚህ መስመር ቁጥር 50 ላይ ምን እናሳያለን ማለት ነው? አጠቃላይ የድርጅቱ ገቢ 100 ሺህ 100 ብር። ሁለተኛው ሴክተር ደግሞ ስንት አደረግነው? ሁሉን ገቢውን እንደመር ከላይ 500 ሺህ ብር ብለናል መስመር ቁጥር 5 ከዛ መስመር ቁጥር 40 ላይ 20 ሺህ ብር አለው 45 ላይ 100 ሺህ ብር አለው። ስለዚህ 620 ሺህ ብር ደግሞ ምን ይሆናል ማለት ነው? የሴክተር 2 አጠቃላይ ገቢው ይሆናል ማለት ነው። ከነዚህ ገቢዎች ውስጥ ፕሮፊት ታክስ የሚሰላበት የትኛው ነው? አማራጭ አነስተኛ ታክስ የሚሰላበት የትኛው ነው የሚለውን በዝርዝር ያሳየናል ማለት ነው። መስመር ቁጥር 55 ላይ ስትሄዱ የመጀመሪያው ንግድ ዘርፍ 100 ሺህ 100 ብር ያገኘው ሙሉ ለንግድ ትርፍ መሰረት ይሆናል። ለምንድነው ከላይ 100 ሺህ ብሩ የኮሚሽን ስራ የሰራበት የተደረገ እዚህ ጋር በኋላ ምን ይሆናል ማለት ነው? ኮስት ኦፍ ሴልስ ስለሚሆን ስለሚቀነስለት ማለት ነው። 100 ሺህ ብሩን እንደ ገቢ ይዘውና ከዛ በኋላ ኮስት ኦፍ ሴልስ ስለሚያቀናንስ። ሚኒመም ታክስ ግን ምንድነው የሚለው አዋጃችን ላይ ከጠቅላላ ሽያጩ ላይ ስለሚለን ሽያጯን ብቻ እንወስድና ሚኒመም ታክስ መስመር 60 ላይ ስንት አደረግነ? 100 ብር አደረግነ ማለት ነው። በሁለተኛው ሴክተር ሴናሪዮስ ደግሞ ስንሄድ 620 ሺህ አጠቃላይ ገቢ ያለው አልነ 520 ሺህ ለንግድ ትርፍ ስሌት መሰረት ይሆናል አልነ። ስንት ብር ተቀንሷል? 100 ሺህ ብር። የትኛው 100 ሺህ ብር የተቀነሰችው? በሰንጠረዥ መሰረት የተከፈለችዋ 100 ሺህ ብር መስመር ቁጥር 45 ላይ ያለ ይሆናል ማለት ነው። ስለዚህ ያ 100 ሺህ ብር ቀንሰን ከ520 ሺህ ብሩ ላይ ግብር እናሰዳለን ማለት ነው። 100 ሺህ ብሩ ለምንድን ነው? መጀመሪያ የመጨረሻ ግብሩን የከፈለ ስለሆነ ማለት ነው። እሺ አማራጭ አነስተኛ ግብሩ ደግሞ ሲያሰላ 520 ሺህ ብር ዘሴም ነው ያደረገው። ለምንድን ነው? ሁሉም አማራጭ አነስተኛ ግብር የሚመለከታቸው ስለሆኑ ማለት ነው። የማይመለከተው ገቢ ብናስገባ ያን ይቀንሳል ማለት ነው። ስለዚህ ይሄን ካልኩሌሽን ሲስተሙን ራሱ ይሰራዋል። እናንተም እንዴት እንደሚሰራ በግልጽ የመስመር ቁጥሮች ስለተቀመጡ በዛ ማየት ትችላላችሁ ማለት ነው። የመጀመሪያው አሁን የተሸጡ እቃዎች ወይም አገልግሎት ዋጋ መስመር ቁጥር 65 ላይ ምን ይላል? ኮስት ኦፍ ጉድስ ሶልድ የምንላቸው የመጀመሪያው ድርጅት ካስታወሳችሁ 100 ሺህ ብር ምንድነው ብለናል? የኮሚሽን የሚሰራበት እቃ የተገዛበት ነው። ስለዚህ 100 ሺህ ብር ኮስት አለ ማለት ነው። ያ 100 ሺህ ብር ከሆነ ኮስቱ 100 ሺህ ብሯን እዚህ ጋር እናስቀምጣታለን ማለት ነው። ከ100 ሺህ ብር በላይም ሊሆን ይችላል። 101 ሺህ ብር ማድረግ ትችላላችሁ። ያወጣውን ወጭ ኮስት ብሎ ያዘውን ኮስት ይዛል። ከዛ ግሮስ ፕሮፊቷ ስንት ትመጣለች? 100 ሺህ ብር ትመጣለች ማለት ነው። የድርጅቱ የተጣራ ትርፉ 100 ሺህ ብር ናት፣ 100 ብር ናት ማለት ነው። ሁለተኛው ሴክተር ላይ ስንሄድ
ወጭ አለ ወይ ብለን ስናስብ ወጭ ለምሳሌ አሁን 20 ሺህ ብር ቢኖረው ወጭ ብለን እናስብ። የሁለተኛው ድርጅት ብዙ ወጭ የለበትም። ስለዚህ 20 ሺህ ብር ቢሆን ወጩ ኮስት ኦፍ ሴልሱ ማለት ነው ስንት ብር አተረፈ? 500 ሺህ ብር ያተርፋል ማለት ነው። ከዚህ በኋላ ምን እንቀንሳለን? ኤክስፔንሶችን እንቀንሳለን። ኤክስፔንሶቹ በፊት የነበረው የዲክላሬሽን ፎርማችን ላይ የነበረ ነው። ከነዚህ ወጪዎች ውስጥ አሁን ለምሳሌ የሰራተኛ ደሞዝ መስመር ቁጥር 80 ላይ 1000 ብር እንበል ምሳሌ ስለሆነ 1000 ብር መስመር ቁጥር 80 ላይ 1000 ብር። ሴክተር 2 ላይ ደግሞ የሰራተኛ ደሞዝ 300 ሺህ ብር እንበል። ስለዚህ አሁን ይሄ ድርጅት ወጪዎችን ከታች እየጨመረ ይሄዳል። እነዚህም በሙሉ ወጪዎችን መዘርዘር ይችላል ማለት ነው። እስከ መስመር ቁጥር እርጅና ቅናሽ መጨረሻ ላይ 130 135 140 እነዚህ አሁን ወጪዎች ናቸው 145 ድረስ። ስለዚህ እስከ 145 ድረስ ያለው መስመር ምንድናቸው ማለት ነው? የወጪ አርእስቶቻችን ይሆናሉ ማለት ነው። ወጪውን በዝርዝር የምናይበት ይሆናል ማለት ነው። የነዚህ ወጪዎች ድምር ጠቅላላ ወጪ ተብሎ መስመር ቁጥር ስንት ላይ ይቀመጣል? 150 ላይ ይቀመጣል። ስለዚህ የኮሚሽን ስራ የሚሰራው ድርጅት ወጪ የሰራተኛ ደሞዝ ብቻ ነው ያወጣው ሌላ ወጪ የለውም ብለን ብናስብ 1000 ብር ወይራስ ደግሞ የምግብ ቤቱ ደግሞ ሬስቶራንቱ ደግሞ 300 ሺህ ብር የሰራተኛ ደሞዝ አውጥቷል። ሌሎች ወጪዎችም ተደምረው 300 ሺህ ብር ነው ብንል ማለት ነው። መጨረሻ የምናደርጋለን ከገቢ ግብር እፎይታ ከተሰጠው የስራ መስክ ካለ የወጪዎች ዝርዝር የገቢ ግብር እፎይታ የተሰጠው የንግድ ስራ መስክ ወጪዎችን ከላይ እስከ መስመር 145 ድረስ ይጽፋል። የወጪዎችን አርእስት እስከ መስመር 145 ይጽፍና ከነዛ ውስጥ ደምሮ የእፎይታ የተሰጠውን ብቻ ይጽፋል። እፎይታ ካለው ማለት ነው። በዚህ ንግድ ስራ መስኩ ላይ እፎይታ ካለው እፎይታውን ብቻ ይጽፋል፣ ከሌለው አይጽፍም ማለት ነው። ስለዚህ ካለው እፎይታውን ይጽፋል፣ ከሌለው አይጽፍም። ከዛ ማን ጋር እንቀጥላለን? የተጣራ ትርፍ እንሄዳለን ማለት። የተጣራ ትርፍ ማለት ነው ግሮስ ፕሮፊት ማይነስ ቶታል ኤክስፔንሱ ማለት ነው። ስለዚህ የተጣራ ትርፋችን ሴክተር 1 ላይ ስንት ብር ብለናል? 100 ብር ብለናል። ሴክተር 1 ላይ 100 ብር ብለናል። ሴክተር 2 ላይ ስንት ብለናል? 500 ብር ግሮስ ፕሮፊት ይዘናል። ከዛ ውስጥ ኤክስፔንሶችን እንቀንሳለን። ማንን ማለት ነው? መስመር ቁጥር 150 ማለት ነው። ስንቀንስ ስንት ብር አገኘን? የተጣራ ትርፍ ለሴክተር 1 900 ብር ኪሳራ ያሳያል። ለሴክተር 2 200 ሺህ ብር ትርፍ ያሳያል ማለት ነው። ስለዚህ ካለፈው የዞረ ኪሳራ ወዳለፈው ዘመናት የሚዞር ኪሳራ ባይኖረው ካለው 2-5 ዓመታት ተፈቅዶለታል አዋጁ እናቀናንስለታለን ማለት ነው። እዚህ ላይ ኪሳራ ካለው 2-5 ዓመታት ማዞር ይችላል ተብሏል። ስለዚህ በዛ እናዞርለታለን። አሁን የለውም ብለን እንነሳ። መስመር ቁጥር 175 ላይ ስንሄድ ግብር የሚከፈልበት የንግድ ስራ ገቢ 900 እና 200 900 ምንድናት? ኪሳራ ናት። ስለዚህ ትዞራለች ማለት ነው እሷ። ከዛም ወደ መስመር 180 ስንሄድ መደበኛ ግብር ስንት ነው የሚከፈለው? መደበኛ ግብር ለድርጅቶች ስንት ነው ብለናል? 30% ፍላት ሬት ነው፣ ተቀናሽ አይኖረውም። ለግለሰቦች ደግሞ ከ15% እስከ 35% ነው። ተቀናሹ አንድ ጊዜ ብቻ ኤክሰርሳይዝ ይደረጋል። ምክንያቱም 2-3 በየሴክተሩ ኤክሰርሳይዝ አይደረግም። አንዱ ላይ የምናደርጋለን ከከፍተኛ ጀምሮ ወደ ታች ኤክሰርሳይዝ እንዲያደርግ ይደረጋል ማለት ነው። በሱ ልክ ነው አጀስት የተደረገው። ስለዚህ ተቀናሿን ስንቀንስ ምን እናደርጋለን ማለት ነው? በአንዷን ብቻ ተቀናሽ ነው ኤክሰርሳይዝ ማድረግ የሚችለው። ፍላት ሬት የሚጠቀሙት ግን ተቀናሽ የለውም፣ 30% በፍላት ሬት ይሰራል ማለት ነው። ስለዚህ የ900 ብር 30% አናሰላም። ለምን? ኪሳራ ላይ ስለሆነ በቃ 30% ግብር አይኖረውም ማለት ነው። የ200 ሺህ ብር 30%ቱ 60 ሺህ ብር ይመጣል ማለት ነው። ከዛ አማራጭ አነስተኛ ግብር እናሰላለን። ቀጥለን መስመር ቁጥር 185 ምን ይላል? አማራጭ አነስተኛ ግብር። አማራጭ አነስተኛ ግብር በምን መሰረት ነው ብለናል? ከጠቅላላ ገቢው ብለናል። ስለዚህ ጠቅላላ ገቢው የዚህ ድርጅት ስንት ብር ነበር ያልነው ቅድም? የዛችን ብር F25 ላይ ያለችዋ ማለት ናት። F25 ማለት ለአማራጭ አነስተኛ ግብር ስሌት መሰረት የምትሆነን ስንት ናት ብለናል? 100 ብር አለ የኮሚሽን ገቢው። ከኮሚሽን ከተጣራ ገቢው ላይ ምን አስሉ ነው ያለ? 2.5 አስሉ ስላለን የ100 ብር ስንት ትሆናለች ማለት ነው? 3 ብር ትሆናለች ማለት ነው። ስለዚህ 3 ብር ሚኒመም ታክሷ የምትሰለዋ ትሆናለች ማለት ነው። ወይራስ ደግሞ 60 ሺህ ብር ያተረፈው ድርጅት ደግሞ 13 ሺህ ብር ምን ይሆናል ማለት ነው? አማራጭ አነስተኛ ግብር 2.5%ቱ ከስንት ብር ላይ ያሰላን ማለት ነው? ከ500 ሺህ ብር ላይ 520 ሺህ ብር ላይ የተሰላው ይሆናል ማለት ነው። ስለዚህ 13 ሺህ ብር ያከፍ እንትን ይላል መክፈል አለብህ ይላል አማራጭ አነስተኛ ግብር። 60 ሺህ ብር ደግሞ በስታንዳርድ ሬቱ ወጪው ከተቀናነሰ በኋላ ማትረፍ ያለበት ያተረፈው ብር 60 ሺህ ብር ነው ይላል ማለት ነው። ከዛ አዋጁ ምን ይለናል? ከሁለቱ ከሚኒመም ታክስና
ስታንዳርድ ሬቱ የበለጠውን ውሰድ ይላል። ስለዚህ ምን እናደርጋለን? ሴክተር 1 ላይ ስንመጣ ምንድነው ኪሳራ ነው 180 ላይ ኪሳራ ስለሆነ ምንም ብር የሚከፍለው አይኖረንም። አማራጭ አነስተኛ ግን ክፈል ተብሏል። ምን ያክል 2.5% ስንት ብር ይከፍላል ማለት ነው? 3 ብር ይከፍላል ማለት ነው። ስለዚህ ተከፋዩ ስንት ትሆናለች? 3 ብር መስመር 190 ይቀመጣል። ቀጣዩ ደግሞ ሴክተር 2 ላይ ስንሄድ 60 ሺህ እና 13 ሺህ የሚበልጠውን ውሰድ ነው ያልነው። ከ60 ሺህ እና ከ13 ሺህ ከፍተኛ ውሰድ አልነው። ስለዚህ ማን ይመጣል ማለት ነው? 60 ሺህ ከፍተኛ ስለሆነ 60 ሺህ ያስከፍሉት ያልፋል ማለት ነው። ከውጭ ሀገር የተገኘ የተጣራ ገቢ ካለው ውጭ ሀገር ለምሳሌ አሁን 30% ግብር ይከፈል እኛ ጋር 30% ነው የሚከፈል። ውጭ ሀገር እየሰራ ያለ ያ ድርጅት 25% ቢያስከፍለው የውጭ መንግስት ማለት ነው ልዩነት ስንት ትኖረናለች? የኛ ስታንዳርድ ሬት 30 ስለሆነች 5% ልዩነት ይኖረናል። ያችን 5% ልዩነት ለኛ አምጥቶ እዚህ ጋር ያስገባልናል ማለት ነው። የውጭ ሀገር ድርጅቱ ደግሞ 40% ከሆነ ያስከፈለው የኛ ሀገር ታክስ ሬት ደግሞ 30% ነው። 10% ኦቨር ከፍሏል ማለት ነው። ስለዚህ ለኛ ሀገር የሚከፍለን አይኖረውም ማለት ነው። ይችን 10% ኦቨር የከፈላትን በሚቀጥለው አመት ሲመጣ ተቀናሽ የሚከፍለው ብር ከዛ በላይ ከሆነ ማለት ነው ከ30% በታች ሆኖ አሁን ለምሳሌ 20% ቢሆን በሚቀጥለው አመት ሰርቶ ያገኘበት አገር የግብር ምጣኔ 20% ብትሆን 10%ቷ እዛው ትጣጣለታለች ማለት ነው። እዚህ ጋር ግን ክሬዲት አንይዝለትም እንዳለ ግን እዛው ላይ ግን በየአመቱ እንዲያጣጣ አዋጅ ፈቅዶለታል። ቀጣይ መስመር ቁጥር 200 ከውጭ ሀገር የተገኘ ገቢና በአገር ውስጥ የተገኘ ገቢ መስመር 190 እና 195 የሁለቱ ድምር ይቀመጣሉ ማለት ነው። ከዛ መስመር ቁጥር 205 ላይ ስንሄድ ባለፈው አመት በብልጫ የተከፈለ አማራጭ አነስተኛ ግብር። አሁን ባለፈው አመት ኦዲት የተደረጉ ድርጅቶች አሉ። ኦዲት ሲደረጉ በሴክተር ቤዝድ ስላልተደረገ በኮንሶሊዴቱ ስለሆነ የተደረጉት በዚህ አመት ምን አደረግነው? በፕሮፖርሽን እንዲቀነስላቸው አድርገናል ማለት ነው። ማግኘት ያለባቸውን ተቀናሽ እንዲያገኙ ኤክሰርሳይዝ እንዲያደርጉ በገቢ ፕሮፖርሽን ሰርተንላቸዋል። ስለዚህ ይሄ የተሰራበት በገቢ ፕሮፖርሽን ባለፈው አመት የተረጋገጠ ብር አሁን ለምሳሌ እዚህ ላይ ብሯ ትንሽ ስለሆነች 50 ብር አድርግ እስኪ 50 ብር አሁን 205 ላይ መስመር ቁጥር 50 ብር ባለፈው አመት ኦዲት ተረጋገጠ። እዚህ ጋር ደግሞ 60 ሺህ ብር 80 ሺህ ብር እናርግለት 80 ሺህ ብር እናድርግለት። ስለዚህ ባለፈው አመት በብልጫ 80 ሺህ ብር ከፍሎን ነበር ባለፈው አመት ማለት። በዚህ አመት ግን እንዲከፍል የተፈለገው ግብር ስንት ሺህ ብር ነው? 60 ሺህ ብር ነው። ስለዚህ ይሄ ድርጅት የዘርፉ አማራጭ አነስተኛ መቶኛ ድርሻው ስንት ነው ብለን ለማለት ምን መሰረት እናደርጋለን? የዚህን አመት ጠቅላላ የሽያጭ ድምር እንደምርና ከዛ ሬሾ እንሰራለን ማለት ነው። ስለዚህ የሽያጭ ድምሩን የት ላይ እንሰራዋለን? አጠቃላይ ሴልስ ንግድ ትርፍ የሚሰላበት ሴልስ ያልነው መስመር ቁጥር ከላይ ማለት ነው 50 60 ወደ ታች 60 አጠቃላይ ገቢ ያልናት ማለት ነው። ይችኛዋን ገቢ ለንግድ ትርፍ ግብር የስሌት መነሻ የሚሆን መስመር ቁጥር 55 ላይ ያሉትን እንደምራቸዋለን። ስንት አለው? 100 ሺህ እና 100 ሺህ 100 እና 520 ሺህ አለ። 600 ሺህ 620 ሺህ 100 አለን ማለት ነው። 620 ሺህ 100 ስለዚህ 620 ሺህ 100ን ሬሾ እንሰራለታለን ከ100 ሺህ ጋር እያደረግነ ማለት ነው። ከ100 ሺህ ጋር እያደረግነ 620 ሺህ 100 እዚህ ጋር አሁን እዚህ ጋር ፕላስ 100 ሺህ 100 አይ 100 ሺህ 100 ሺህ 100 ወይም ያችኛን ለእንትና ማካፈል 100 ሺህ 100 ሲካፈል 620 ሺህ 100 ፐርሰንቴጇ ተጥፋ አሁን ስንት ይሆናል ማለት ነው? 16% የዚች ዘርፍ ይሄን ግብር ከፋዩ ነው የሚያሰላው። ባለፈው አመት ኦዲት ተደርጎ መስመር ቁጥር 205 ላይ ኦዲት ተደርጎ የተረጋገጠውን ብር ለማወቅ በገቢው ሬሾ የሚሰራው ማን ነው የሚሆነው? ግብር ከፋዩ። ከላይ ያለው መስመር ቁጥር 55 ላይ ያሉት ድምሮች በሙሉ የሁሉም ሴክተር ይደመርና ከዛ በኋላ ይችኛዋ ሴክተር 1 ከአጠቃላይ ድርሻው ስንት ነው? አሁን ያደረግነው ስንት ነው? የሴክተር 1 ጠቅላላ ገቢ ስንት ነው? 100 ሺህ 100 ብር አደረግነ። ጠቅላላ ገቢው ደግሞ የሁለት ሴክተር ብቻ ስላለ ይሄ ድርጅት ብለን ስንነሳ 620 ሺህ ብለናል። ስለዚህ 100 ሺህ 100 ሲካፈል ለ620
20 አድርገን 16% ይች ተወስዳለች ማለት ነው። የሚቀጥለው ሴክተር ደግሞ ስንት ይሆናል ማለት ነው? 600 520 ሲካፈል ለ600 100 ይሆናል ማለት ነው። ስንት ይሆናል ማለት ነው? 84%። ስለዚህ ይሄ ተደምሮ የ210 መስመር ተደምሮ ስንት ነው የሚሆን? ከ100% መብለጥ አይችልም ማለት ነው። ምክንያቱም ከገቢያችን አንፃር ነው ያነጻጸርናለት ያለን። ስለዚህ 100% መጣ ማለት ነው። ድምሩ የዚህን ያክል ምን ማድረግ እንችላለን ማለት ነው? በየሴክተሩ እናቀናንስለታለን። ባለፈው አመት ኦዲት ተደርጎ ሚኒመም ታክስ ሲከፍል ሚኒመም ታክሱ መክፈል ከሚገባው በላይ ነው ተብሎ ከተባለለት ማለት ነው ይሄን ያክል ሬሾ አለው ማለት ነው። ስለዚህ አሁን ቀጣይ ምን ሄደው መስመር ቁጥር 215 ላይ ይሆናል። ካለፈው አመት እንዲዞ የተፈቀደ በሽያጭ መቶኛ መሰረት የዚህ ዘርፍ ድርሻ መጠን ስንት ነው ስንል የ50 16% 8 ብር ነው። የ80 ሺህ 84% 67087 ብር ይመጣል ማለት ነው። ይሄ ከመጣልን በኋላ ይሄ ግብር ከፋይ 5 አመት እንዲያዞር ይፈቀድለታል ብሏል አዋጁ። ደግሞ ተጨማሪ ኪሳራ ስንት ጊዜ ያለው 2-5 አመታት ፈቅዶለታል። እንደገና ደግሞ በአማራጭ አነስተኛ ግብር ደግሞ ክፍያ ደግሞ የንግድ ትርፍ ላይ የሚቀንስ የገንዘብ መጠን መደበኛ ተመን ከአማራጭ አነስተኛ ሲበልጥ ይላል። መጀመሪያ ምን እናያለን? አማራጭ አነስተኛው ከመደበኛው በልጧል ወይ እንበልና እናወዳደር። ማን ማለት ነው መደበኛና አማራጭ አነስተኛ ማለት? መስመር ቁጥር 180 እና 185 እናወዳደራለን ማለት ነው። ሴክተር 1 ላይ ስንሄድ 180 እና 185 እናወዳደር። 180 0 ነው፣ 185 3 ብር ይላል። ስለዚህ ማን ይበልጣል? ሚኒመም ታክስ በለጠ። ሚኒመም ታክስ ከበለጠ ክሬዲቱ አይዞርም ይቆማል ማለት ነው። ሁለተኛው ሴክተር ላይ ስንሄድ 60 ሺህ ብር አለው፣ 13 ሺህ ብር ሚኒመም ታክስ አለ። ከሚኒመም ታክስ በላይ ያለችዋን ብር ምን እናደርግለታለን? እናዞርለታለን። ስለዚህ ከ60 ሺህ ብርና በ13 ሺህ ብር መካከል ያለችዋን ብር ምን እናደርግለታለን ማለት ነው? እናዞርለታለን። እስከ ስንት ድረስ? ከ13 ሺህ ብር ያላነሰ 13 ሺህን ይከፍልና ልዩነቷን ግን እናቀናንስለታለን ማለት ነው። ይሄ ግብር ከፋይ ምን ይመጣል ማለት ነው? 5 አመት እንዲያዞር ምን ፈቅድለት 47 ሺህ ብር ይኖረዋል ማለት ነው። 47 ሺህ ብር አለው። ከዛ በበጀት አመቱ በብልጫ የተከፈለ አማራጭ አነስተኛ ግብር ይሄ አቀናንሱ ማለፍ ብቻ ነው። ካረንት ይር ማት አበለብል በዚህ አመት ማት ምን ያክል ከፍሏል ነው። ሴክተር 1 ላይ 3 ብር ናት። ሴክተር 2 ላይ ስታንዳርድ ሬቱ ስለበለጠ 0 ይሆናል ማለት ነው። መስመር ቁጥር 230 ላይ ስንሄድ በበጀት አመቱ ያለ አማራጭ አነስተኛ ግብር ይላል። በበጀት አመቱ ያለ አማራጭ አነስተኛ ግብር ስንት ነው? 67086 ብር። እቺኛዋ ደግሞ 11 ብር። ማንና ማን ማለት ነው? 8 እና 3 ማለት 8 ከባለፈው አመት ክሬዲት የተደረገለት ነው። 3 ብር ደግሞ በዚህ አመት ማቷ ናት። ይችን ማት ኤክሰርሳይዝ ማድረግ የሚችለው ኦዲተር ሲያረጋግጥለት ነው። 3 ብር አለች አይደል? ይችን 3 ብር ምን ኤክሰርሳይዝ ማድረግ የሚችለው ከ11 ብር ላይ መስመር ቁጥር 230 ላይ ማለት ነው። አቬሌብል ማት ክሬዲት ያልናት 11 ብር ምንድነው የምትሆነው? 3 ብሯ የዚህ አመት ናት። የዚህን አመት ምን ቀንስለት መቼ ነው? ኦዲት አፕሩቭ ሲያደርግለት ለኔክስት ይር ምን ቀንስለት፣ ለዚህ አመት ታይታ ብቻ ነው የምታልፈው ማለት ነው። ስለዚህ 11 ብር አለችን። እዛኛው ላይ ግን ሴክተር 2 ላይ 67086 ብር ይኖረናል ማለት ነው። ከዛ መስመር ቁጥር 235 ሄድ ማት ክሬዲት ምን ያክል ተጠቀመ? ማት ክሬዲት ዩዝድ ነው የሚለው ምን ያክል በበጀት አመት የተጠቀመው አማራጭ አነስተኛ ግብር በማቀናነስ የሚፈቀድለት። ይሄ ድርጅት ባለፈው አመት ኦዲት ተደርጎ አፕሮቫል ስላገኘ የ80 ሺህ ብሯን የዛችን ብር ነው የምንቀንስለት። በአሁኑ አመት ደግሞ ምን ስለሆነ ስታንዳርድ ሬቱ ከሚኒመም ታክስ ኦቨር ከሆነ ብቻ ነው ይሄን ኤክሰርሳይዝ ማድረግ የሚችለው ማለት ነው። አማራጭ አነስተኛ ግብሩ ምን ጊዜም አይቀርም። ስታንዳርድ ሬቱ ግን የሚሆነው ምንድነው? ባለፈው አመት ኦቨር አስከፍለን በሚኒመም ታክስ መሰረት ከፍለህን ቆይ ያለው መንግስትና ከዛ በኋላ ምን አደርግልሃለሁ 5 አመት አቀናንስልሃለሁ ስላለው 47 ሺህ ብሩን ማቀናነስ ይችላል ማለት ነው። ስለዚህ ተከፋይ ግብሩ ስንት ትሆናለች ማለት ነው? 13 ሺህ ብር ብቻ ይሆናል ማለት ነው። ይሄ የሚኒመም ታክስ ተግባራዊ ባይደረግ ኖሮ ስንት ነበር የሚከፍለው ይሄ ግብር ከፋይ? 60 ሺህ ብር ነበር እና 60 ሺህ ብር ይከፍል የነበረውን 5 አመት አዞርልሃለሁ በሚቀጥለው አመት ማትራፊ ይሆንክ ከመጣ ለ5 አመት ያንን አቀናንስልሃለሁ ስላለው 60 ሺህ ብር ይከፍል የነበረውን ግብር ከፋይ ስንት ብር እንዲከፍል ያደረገው ማለት ነው? 13 ሺህ ብር። ባለፈው አመት ደግሞ በሚኒመም ታክስ አንተ ብትከስርን ከፍለህን ስለነበር አሁን ደግሞ እኔ እመልስልሃለሁ ብሎ 47 ሺህ ብር ቀሪ በማድረግ 13 ሺህ ብር እንዲከፍል ይሆናል ማለት ነው። በሴክተር 1 3 ብር ነው ሚኒመም ታክሷን የከፈለ ማክሲመም ታክስ 30% ስለሌለው ማለት ነው።
ስለዚህ ይሄን ግብር ከፋይ 47000 ብር ባለፈው ስለከፈልከኝ አሁን እቀንስልሃለሁ ብሎ እንዲህ አይነት ሴናሪዮ ቢገጥም በዚህ መልኩ ይስተናገዳል ማለት ነው። 80000 ብር ባለፈው አመት የከፈለው ኦቨር ስለነበረው ማለት ነው 80000 ብር። መልካም ወደ መጨረሻ ላይ እንሂድና ይሄ ሴክተር ቤዝድ ዲክላሬሽን ፎርም ይሄን ይመስላል ማለት ነው። በቃ ይሄ ዛሬ ያየነው የጀነራል እና የኮሚሽን ነው። ባንክንም ኢንሹራንስንም ማይኒንግንም ብታዩት ዘሴም እንደዚህ ነው የምትሰሩት። ሐሳቡ አንድ አይነት ተመሳሳይ ነው። ፎርሞቹ ግን ለየብቻ ስለሚቀርቡ ነው። ሴክተር እንትናችሁን ኢምፖዚሽን ቤዛችሁን ከምዝገባ ጋር አረጋግጣችሁ በትክክለኛ ኢምፖዚሽን ቤዝ እንዲገባላችሁ ሲስተም ላይ ኦቨርላፕ ያደረገ ነገር እንዳትከፍሉ፣ ግብር ከፋይም እንዳይጎዳ፣ ተቋም መንግስትም እንዳያጣ፣ ማግኘት ያለበት እንዳያጣ ማለት ነው። ስለዚህ ከዚህ ቀጥለን ወዴት እንሄዳለን? ወደ ተጠቃለለው ፎርም እንሄዳለን። አሁን ይህ የማጠቃለያ ቅጽ ደግሞ ከመስመር ቁጥር 5 እስከ መስመር ቁጥር ይሄ ባንክና ኢንሹራንስ አይጨምርም። ማን ማለት ነው? ጠቅላላ ንግድ የሆነና የኮሚሽን ስራ የሚሰራ ሰው በዚህ ዲክላሬሽን ፎርም ይሞላል ማለት ነው። በዚህ ቅጽ ይሞላል ማለት ነው። ስለዚህ ከመስመር ቁጥር 5 ጀምሮ ምንድነው የሚያደርጋቸው? በየሴክተሩ የነበሩትን እየደመረ ነው የሚያመጣልን ማለት ነው። እናንተ ምንም አትሰሩም፣ ሲስተሙ ራሱ ደምሮ ያመጣዋል ማለት ነው። ወይም የእናንተ ኮንሶሊዴትድ ፋይናንሻል ስቴትመንታችሁ ላይ የታየውን ብር ጋር እኩል መሆን አለበት ማለት ነው። እዚህ ቅጽ ላይ አሁን እስከ መስመር ቁጥር ስንት ድረስ ማለት ነው? እስከ መስመር ቁጥር 235 ድረስ ራሱ እየደመረ ነው የሚያመጣላችሁ። ከመስመር ቁጥር 240 ሊንክ ይደረጋል። መስመር ቁጥር 240 ላይ ተከፋይ ግብር በሁሉም የንግድ ስራ መስኮች በዚሁ የመስመር ቁጥር ላይ ያሉትን ድምር ያሳያል ይላል። በሁሉም ያለው ቅድም ስንት ብለናል? ጀነራልና ኮሚሽን ላይ ስንመጣ በቅድም ውሽታችን ላይ ስንት ብለናል? ተከፋዩን ብር መስመር ቁጥር 240 ላይ ያለው 3 ብርና 13000 ብር ብለናል ማለት ነው። ስለዚህ እቺ ናት የምትከፈል 3 ብርና 13000 ብር ወዴት ትሄዳለች ማለት ነው? ተደምራ ወደዛኛው መስመር ትሄዳለች ማለት ነው። 13000 3 ብር ትሄዳለች ማለት ነው። ስለዚህ እዚህ ጋር ስትመጡ መስመር ቁጥር 240 ላይ ተመሳሳይ መስመር ነው። 240 መስመር ቁጥር 240 እዚህ ላይ አሁን ድምሩ እናስቀምጣለን ማለት ነው። የማንና የማን የ13000 ብር በአንደኛው ሴክተር፣ በሁለተኛው ሴክተር ደግሞ 3 ብር 13000 3 ብር 13000 3 ብር እዚህ ላይ እናስቀምጣለን። ሲስተሙም ሊንክ ይደረጋል። እናንተም ኢፋይል የምታደርጉ ግብር ከፋዮችም እዚህ ጋር ታስገባላችሁ ይሄንን ብር ማለት ነው። ከዛ ወደ ቀጣይ ዓመት የሚዞር አነስተኛ ግብርም ተደምሮ ነው የሚመጣ። መስመር ቁጥር 245 ተደምሮ ነው የሚመጣ። በሁሉም የንግድ ስራ መስክ በዚሁ መስመር ላይ ያሉት ቁጥሮች አማውንቶች በሁሉም ሴክተር ተደምሮ ይመጣል። መስመር ቁጥር 250 ላይ ስንሄድ በየሩብ ዓመቱ የተከፈለ ክፍያ። አሁን ባለፈውም በክፍል 1 ፕሬዘንቴሽን ላይ ገልጨላችኋለሁ። የከፈለውን ብቻ ግብር ከፋው የከፈለው ምን ማለት ነው? ለምሳሌ ኳርተር 1 ላይ 100,000 ብር መክፈል ተጠብቆበት ግብር ከፋዩ የ50,000 ብር ዊዝ ሆልዲንግ ያገር ውስጥ የ80,000 ብር የ50,000 ብር ዊዝ ሆልዲንግ ያገር ውስጥ 30,000 ብር ደግሞ ከውጭ ሀገር ቢኖረው 80,000 ብር ሆነ። ስንት ብር በልዩነት ይኖራል? 20,000 ብር ይኖራል። 20,000 ብሩን ከከፈለው እዚህ ከከፈለው እንደምርለታለን። በሁለቱም ኳርተር በሶስቱም ኳርተር የከፈላቸውን ለምሳሌ የከፈለው 1,000 ብር ነው እንበል። ይሄ ግብር ከፋይ የከፈለው ስንት ብር ነው አለ? 1,000 ብር ነው አለ። ስለዚህ 1,000 ብር ከፈለ። ከዛ አመቱ ላይ ሲያጠቃልል ደግሞ በአመቱ መጨረሻ በሀገር ውስጥ ግዥ በ12ቱም ወር ስንት ብር አደረገ እንበል? 10,000 ብር እንበል። 10,000 ብር ዊዝ ሆልዲንግ ቅድመ ግብር አለው። ከውጭ ሀገር ሲያስመጣ ደግሞ የከፈለው ደግሞ 15,000 ብር አለው እንበል። ከውጭ ሀገር ደግሞ የጉምሩክ ላይ ደግሞ የከፈለው 15,000 ብር ቢኖረው፣ ስለዚህ አጠቃላይ ይሄ ግብር ከፋይ የግብር አመቱ ከመጠናቀቁ በፊት ስንት ብር ቀድሞ ከፈለን ብንባል 250፣ 55 እና 60 ይሆናል ማለት ነው። አድቫንስ ፔመንት የከፈለን 1,000 ብር፣ 255 ላይ የከፈለን የሀገር ውስጥ ግዢዎች ላይ ዊዝ ሆልድ የተደረገው 10,000 ብር፣ 260 ላይ የተከፈለው ከውጭ ሀገር እቃ ሲያመጣ የከፈለው ቅድመ ግብር አጠቃላይ 26,000 ብር ምናለው ማለት ነው። ቀድሞ የከፈለን ግብር አለው። ግብር ከፋዩ ግን መክፈል ያለበት ስንት ነው? መስመር ቁጥር 240 ላይ ያለው 13,000 ብር ነው። እሱ ግን ስንት ከፍሎናል? 26,000 ብር ከፍሎናል። ስለዚህ 26,000 ብር ከከፈለን 270 ላይ ምን ይመጣል ማለት ነው? በቀሪ መከፈል ያለበት ግብር ወይም ተመላሽ ይላል። በብራኬት ውስጥ ሆነ ማለት መክፈል ያለበትና የከፈለው ልዩነቱ ኔጌቲቭ ነው ማለት ነው። ስለዚህ ግብር ከፋዩ ተመላሽ አለው ማለት ነው። 12997 ብር ተመላሽ ይኖረዋል ማለት ነው። ይሄ ተመላሽ በኦዲት ተረጋግጦ የሚሰጠው ይሆናል። ወይራስ ግን ይችን 1,000 ብሯ ከፍ እናርጋትና 250ን አድቫንስ ፔመንት ግብር ከፋዩ የከፈለው
ብዙ ቢሆን ብለን እንውሰድ። ብዙ ቢሆን 15000 ብር እናርገው ወይ 20000 ብር 15000 ብር ቢከፍለን ግብር ከፋይ መክፈል ያለበት ስንት ሺህ ብር ነው የነበረ? 13000 ብር ነው መክፈል የነበረበት መስመር ቁጥር 240 ላይ ያለውን ማለት ነው። ግን ግብር ከፋዩ በቅድመ ክፍያ ባለፈው አመት ደህና ገበያ ስለነበረው ደህና ግብይት ስለነበረው በየሩብ አመቱ የከፈለው 15000 ብር ብዙ ነው ብለን እንውሰድና መክፈል ያለበት 13000 ብር ነው። ስለዚህ በልዩነት ያለችዋ 1997 ብር በብልጫ በየሩብ አመቱ የተከፈለ ቅድመ ክፍያ ተመላሽ ትሆናለች ማለት ነው። ማንኛውም ማብራሪያ መጠየቅ የምትፈልጉት ነገር ካለ ገቢዎች ሚኒስቴር ዋና መስሪያ ቤት መጣችሁ ታክስ ማሳወቅ ህንጻ ሀሌታ ውሃ ላይ 3ኛ ፎቅ ላይ እንገኛለን። መጣችሁ መጠየቅ ትችላላችሁ። በስልክ መጠየቅ የምትፈልጉት ማንኛውም ማብራሪያ መልስ እንሰጣለን ማለት ነው። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ